እና ይነገራቸው ወይስ እንዴት ይሻላል? አረ በቃ ይነገራቸው። iOS 18.5 ላይፍ ሆናችሁ ይዟችሁ የመጡ አዳዲስ አፕዴቶች የጀመረው በከለርፉል ዎልፔፐር አፕዴት ነው። እኔ ብዙም አልተመቸኝም ጋይስ። ያው ሌላ ነገር ሊመስል ይችላል ወይ ደግሞ አላማቸው ሌላ ነገር ሊሆን ይችላል። ሰዓታችሁም ላይ ማድረግ ይችላልላችሁ ግን አታርጉት፣ አያምርም። ከዛ ውጪ ግን አዲስ ነገር ያመጡት ምንድነው? አፕል ኢንቫይትስ የሚል ነገር አዲስ ነገር አምጥተዋል። እስቲ ሞክሩትና ሀሳባችሁን ንገሩኝ። 5G ላይ ደግሞ ምንድነው ያመጡት ነገር? ስታንዳርድ ሞድ ምናምን ብላችሁ 5G ኔትወርካችሁን ቹዝ እንድታረጉና ሴሌክት እንድታረጉ ኦፕሽን መጥቷል። ከዛም በተጨማሪ ደግሞ ምንድነው አዲስ ያመጡት ነገር? ስክሪን ሎክ ኦር ደግሞ ቻይልድ ሎክ እንድትጠቀሙ። ባክታፕ በጣም የተመቸኝ ነገር ባክታፕ ስታረጉን ፊት ለፊት አኒሜሽን መምጣት ጀምሯል። ከፈለጋችሁ ባክታፕን ባነሩን ኦፍ ማድረግ ይችላልላችሁ። ኦን ብታረጉት ግን የሚያምር ይመስለኛል። ከዛ በተጨማሪ ብሉቱዝ ላይ ደግሞ ማለት ነው ምን ተፈጠረ? ሎንግ ፕሬስ ስታረጉት አይሰራም ነበር። አሁን ግን ተስተካክሏል፣ ያመጣላችኋል ዲቫይሶቹን። ሪሰንትሊ ዲሊትድ ላይ ደግሞ ማለት ነው ሪከቨር ኦል ወይ ደግሞ ዲሊት ኦል የሚለውን ኦፕሽን ድጋሚ በቀኝ በኩል አድርገው አምጥተውልናል። አሪፍ ነው፣ ተመችቶኛል ፐርሰናሊ። ከዛ በተጨማሪ ደግሞ ምንድነው አዲስ ነገር ያመጡት ነገር? አፕል ኬር ላይ የራሳችሁን ዲቫይስ ስፔሲፊክሊ ያሳያችኋል። ከዛ ደግሞ ምን ያህል እንደቀራችሁ ስፔሲፊክሊ ዲቫይሳችሁን አያሳይም ነበር፣ አሁን ማሳየት ጀምሯል። ከዛ ደግሞ ኢሜል ላይ የቀየሩት አሁን ቶፕ ባነር ላይ ያሉትን ነገሮች እንደምታዩቸው አዳዲስ ዩአይ አዳዲስ የሆኑ አኒሜሽኖች ነገር አምጥተውላችኋል። አሪፍ ነው፣ ተመችቶኛል። ሞክሩትና ንገሩኝ እናንተም። ከዛም በተጨማሪ ደግሞ ሲሪ ፏ ብላለች። ሲሪ አዲስ አኒሜሽን አምጥታለች፣ ሞክሩ። እንደተለመደው እንደዚህ ቲፕስ ኤንድ ትሪክስ የሚመቻችሁ ከሆነ ይህንን ቻናል ፎሎ ማድረግ እንዳረሱ። ይመቻችሁ።